ትልቁ ኮንፈረንስ ተጀምሯል። እኔም ኢትዮጵያን ወክዬ እዚህ መድረክ ላይ ንግግር አድርጋለሁ። ለኢትዮጵያውያን ተማሪዎች ምን አዲስ ነገር አለ የምነግራቸው ይሆናል። የቤልት ኤንድ ሮድ ቻይኒስ ዩኒቨርሲቲ ከኦቨርሲ ፓርትነሮች ጋር የሚያደርጉት ትልቁ ኮንፈረንስ አሁን ላይ እንግዲህ እየተካሄደ ይገኛል። እኔም ያደረኩትን ንግግር ለናንተ ኢትዮጵያውያን ፉል ስኮላርሺፕ እንዲሁም ፓርሻል ስኮላርሺፕ በደንብ እንዲሰጡ የቻይኒዝ ዩኒቨርሲቲዎች ላይ ጥያቄን አቅርቤያለሁ። ማሊሻ ኤዱም ታዲያ በአዲስ አበባ ቢሮውን ከፍቶ ለናንተ አዲስ ነገር አለ ብሏል። ይህንን ፕሮግራምም እሱ አዘጋጅቶታል። የበርካታ ዩኒቨርሲቲ ተወካዮች ተገኝተዋል። ምንድነው ያለው የሚለውን ልንገራችሁ። ይህንን ትልቁን የዓለም አቀፍ ኮንፈረንስ ያዘጋጀው ማሊሻ ኤዱ ሲሆን በርካታ ዩኒቨርሲቲዎች ከማሊሻ ኤዱ ጋር አብረው እንደሚሰሩ ገልጸዋል። የዩኒቨርሲቲ ከፍተኛ አመራሮችና ተወካዮችም በዚህ ኮንፈረንስ ላይ ሰፊ የተባለ ንግግርን አድርገዋል። የስኮላርሺፕ እድሎችን እንደሚሰጡም ቃል የገቡ ሲሆን ማሊሻ ኤዱ ደግሞ ልክ ባለፉት 12 ዓመታት በሌሎች ሀገሮች በሰፊው ሲያደርግ እንደነበረው ለኢትዮጵያውያን ተማሪዎችም ልዩ እድል ይዞ መምጣቱን ይፋ አድርጓል። በአዲስ አበባም ታዲያ ለመጀመሪያ ጊዜ ቢሮውን ከፍቷል። በቻይና ዩኒቨርሲቲ ውስጥ መማር የምትፈልጉ ተማሪዎች ይሄ እድል ለእናንተ ነው። መረጃውም ለሚፈልጉት ሼር አድርጉላቸው። በተለያዩ የስኮላርሺፕ አማራጮች እንዲሁም ደግሞ በሰልፍ ስፖንሰርድ ወደ ቻይና ዩኒቨርሲቲ መታችሁ እንድትማሩ ማሊሻ ኤዱ ኮንሰልት ያደርጋቸዋል። በአዲስ አበባ አድራሻቸው የሚገኘው ታዲያ ኢምፔሪያል ቢኤምኤ ፕላዛ 12ኛ ፎቅ ላይ ሲሆን ከላይ በማስቀምጣቸው ስልክ ቁጥሮች ደውላችሁ አሊያም ደግሞ በዚህ በምትመለከቱት ዌብሳይታቸው ላይ መረጃዎችን ማግኘት ትችላላችሁ። ሁላችሁም መልካም እድል።